የእግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ትናንትና በሮሜ መልእክት ምዕራፍ 1 ላይ አንድ ቪዲዮ እንደ መግቢያ ለቅቄያለሁ። በዛ ቪዲዮ ላይ የጳውሎስን የሐዋርያነት ጥሪ፣ የወንጌልን ምንነትና በሮሜ ስላሉ ሰዎች አንዳንድ አጫጭር መነሻ ሐሳቦችን እንደ መግቢያ ተናግሬያለሁ። ቪዲዮ ዩቲዩብ ላይ ስላለ ማየት ይቻላል ማለት ነው። ዛሬ ከቆምንበት እንቀጥላለን። ሮሜ መልእክቱ በእኛ ዘመን ባሉ አማኞች ባሉ ቤተክርስቲያናት ሁሉ ቢነበብ ቢጠና ትኩረት ቢሰጠው ወንጌልን የሚያስተምሩ ሰዎች ሁሉ የሮሜን መልእክት እንደሚገባ ቢመለከቱ የጌታችንን የኢየሱስ ክርስቶስን ወንጌል በጥልቀት የመረዳት ስለ ጸጋ፣ ስለ ድነት፣ ስለ ዘላለም ሕይወት፣ ስለ ቤዛነትና መቤዠት ጥልቅ የሆነ ግንዛቤ፣ ጠቃሚ የሆነ ዕውቀት፣ ከስህተት የሚያድን የሚያስመልጥ ዕውቀት ሊያገኙም ለሕዝቡም ሊመግቡ ይችላሉ ብዬ አምናለሁ። የሮሜ መልእክት ልንማረው ልናጠናው ጊዜ ሰጥተን ደጋግመን ልናነበው የሚገባ መልእክት ነው። ምክንያቱም ወንጌልን በጥልቀት ያብራራ፣ በጸጋ መዳንን፣ ሕይወትን፣ የአዲስ ኪዳንን ትምህርት እንደሚገባ ያብራራ፣ የጌታችንን የኢየሱስ ክርስቶስን ቤዛነት እንደሚገባ ያስረዳ ክፍል ስለሆነ፣ በሌላ መንገድ ደግሞ በእኛ ዘመን የተቀላቀለ የተቀየጠ ትምህርት የሚያስተምሩ ድነትንና ሌላን ነገር የሚያደባልቁ የሚያመሳስሉ ሕይወትን የሚያድበሰብሱብን የስህተት ትምህርቶች በብዛት የሚጠቅሱት የሮሜ መልእክት ውስጥ የተጻፉ ቃላትን ስለሆነ የሮሜን መልእክት ተጠቅመውበታል ብዬ አላምንም። የሮሜ መልእክት ውስጥ ያሉ አንዳንድ ቃላትን ግን በራሳቸው መንገድ ተርጉመዋቸዋል። አንዳንድ ሐሳቦችን በራሳቸው መንገድ እየተረጎሙ ለድነታችን የሚገባ ክብር እንዳንሰጥ የሚያደርጉ ትምህርቶችን የሚያስተምሩ ሰዎች በብዛት ስላሉ የሮሜን መልእክት መማር ከዚህ ሁሉ ያድነናል ብዬ በጽኑ አምናለሁ። ለዚህ ነው ለሮሜ መልእክት ትኩረት መስጠት አለብን የምናስተምር ሰዎች ብዬ የማምነው ማለት ነው። ትናንትና ካነሳሁት ከቆምኩበት ቀጥዬ ዛሬ ጥቂት ሐሳቦችን አነሳለሁ። ሐዋርያው ጳውሎስ ቁጥር 7 ላይ የሮሜ መልእክት ምዕራፍ 1 ቁጥር 7 ላይ ደርሶ የሮሜን ሰዎች የመጠራታቸውን ምክንያት ይናገራል። እግዚአብሔር እነሱን ወዶ ለቅድስና እንደጠራቸው፣ እግዚአብሔር የሮሜን ሰዎች ስለወደደ ስለተወደዱ በእግዚአብሔር ፍቅር ስለተወደዱ እግዚአብሔር ስለወደዳቸው ለቅድስና እንደጠራቸው ይናገራል። ይሄ ቅድስና ከብሉይ ኪዳን ጀምሮ ከሙሴ ዘመን ጀምሮ በስሙ ቅድስና ተብሎ ተደጋግሞ የሚነሳ ነው በሰው ልጆች ዘንድ። አብርሃምንም እግዚአብሔር በጠራው ጊዜ እንዲለይ ከሌሎች ሰዎች እንዲለይ የተጠራ ስለሆነ የእግዚአብሔር ልብ ያረፈበት ስለሆነ እግዚአብሔር ለአንድ ለተለየ ዓላማ የፈለገው ሰው ስለሆነ ከሌሎች ሰዎች እንዲለይ ለብቻው እንዲወጣ ነበረ እግዚአብሔር የፈለገው። ይሄ የመለየት ለእግዚአብሔር ብቻ የመኖር ጥሪ እየበዛ መጣ። ያዕቆብ ላይ ሲደርስ 12 ዘር ሆኑ፣ 12 ልጆች ሆኑ የያዕቆብ ማለት ነው። ዛሬ 12ቱ የእግዚአብሔር ዘሮች ብለን የእስራኤል ዘሮች ብለን የምንጠራቸው
ከዚያ ሁሉ ሕዝብ እግዚአብሔር ቅድስናን ይፈልግ ነበር። ያ ሁሉ ሕዝብ ተለይቶ ለሱ ብቻ እንዲኖር እግዚአብሔር ይፈልግ ነበር። ተለይተው እንዲኖሩ፣ በቅድስና እንዲኖሩ፣ ለሱ ብቻ ሆነው እንዲኖሩ፣ ከምንም ነገር ጋር ሳይነካኩ እንዲኖሩ፣ ከአሕዛብ አማልክት ከአሕዛብ አኗኗሪና ባህል ጋር ሳይደባለቁ ሳይነካኩ እግዚአብሔር በነገራቸውና ባስተማራቸው መንገድ ተለይተው ለእግዚአብሔር ብቻ እንዲኖሩ ይፈለግ ነበረ። ሳይችሉ ቀሩ እንጂ። አዲስ ኪዳን ውስጥ ይመጣና ይሄ ለሮሜ ሰዎች ሲነገር እንመለከታለን። ለቅድስና ጠርቷችኋል ይላል። ለቅድስና፣ ለልዩነት፣ ለሱ ብቻ ለመኖር፣ ለሱ ብቻ ለመሆን፣ የእግዚአብሔር ብቻ እንድትሆኑ ጠርቷችኋል። ለቅድስና፣ ሳትነካኩ፣ ሳትደባለቁ፣ የተለያችሁበትን ትታችሁት የመጣችሁትን ዓለም ሳትመስሉ፣ እንደነሱ ሳትሆኑ፣ እንደነሱ ሳታደርጉ፣ እንደነሱ ሳትናገሩ፣ እንደነሱ ሳታስቡ ለቅድስና እንድትኖሩ፣ በቅድስና እንድትኖሩ እግዚአብሔር ለቅድስና ጠራችሁ ብሎ የተጠሩበትን የመጠራታቸውን ምክንያት ይነግራቸዋል። ለቅድስና ጠርቷቸዋል። የሮሜ ሰዎች ለቅድስና ጠርቷችኋል እግዚአብሔር ለቅድስና ብሎ ይላቸዋል። ክብር ለእግዚአብሔር ይሁን። ለቅድስና በእግዚአብሔር የተወደዱ ስለሆኑ በዚህ በወደዳቸው እግዚአብሔር ለቅድስና ተጠሩ። የአዲስ ኪዳን ጥሪ የቅድስና ጥሪ ነው። ወደ እግዚአብሔር ህብረት የመመለስ ጥሪ ነው። እግዚአብሔርን ካከበሩት ጋራ አክብረው በእግዚአብሔር መንገድ የሄዱ ሰዎችን ህይወት ተከትለው የነሱን ፍለጋ የነሱን ፈለግ ተከትለው በቅድስና የመኖር ጥሪ ነው የአዲስ ኪዳን ጥሪ። እኛ ለእግዚአብሔር ተለይተን እንድንኖር ነው የተጠራ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 11 ጀምሮ እስከ 18 ስታነቡ አማኝ ከጨለማው ዓለም ጋራ ምንም ህብረት ሊኖረው እንደማይገባ ይናገራል። ከጨለማው ዓለም ጋራ ህብረት ሊኖረው እንዳይገባ፣ ትብብር ሊኖረው እንዳይገባ፣ በምንም ምክንያት በምንም ጉዳይ በመንፈሳዊ ነገር በህይወት ነገር ከዓለም ካለው ጨለማ በዓለም ካለው ጨለማ ተለይተን ልንኖር ልንቆም እንደሚገባ ይናገራል አስረግጦ ብሉይ ኪዳንን እየጠቀሰ እንደዚህ ተብሎ እንደተጻፈ ብሎ ይናገራል። የአዲስ ኪዳን ጥሪ ቅዱስ ጥሪ ነው፣ የቅድስና ጥሪ ነው። የአዲስ ኪዳን ህይወት ቅዱስ ህይወት ነው፣ የቅድስናም ህይወት ነው። አማኞች ተለይተው ለእግዚአብሔር ብቻ መኖር እንዳለባቸው ነው አዲስ ኪዳን የሚያስተምረው። እና የሮሜን መልእክት ገና ከጅምሩ ምዕራፍ 1 ላይ ሐዋርያው ጳውሎስ ሲጽፍ ለቅድስና ጠርቷችኋል ይላቸዋል። ለቅድስና የተጠራችሁ ይላቸዋል። ለቅድስና ተለይታችሁ ለመኖር ለእግዚአብሔር ብቻ ለመኖር የእግዚአብሔር ሕዝብ ብቻ የግሉ የእግዚአብሔር ለመሆን የተጠራችሁ ብሎ ይላቸዋል። ለቅድስና ዛሬ ይሄ ጉዳይ በብዙ ምስባኮቻችን በብዙ የጸሎት አምልኮ ስብሰባዎቻችን ላይ የማይነገር የማይነሳ የተተወ የተፈራ
ወይም ደግሞ ችላ የተባለ የተናቀ መልእክት ነው። ቅድስናን የሚያነሳ የለም። ቅድስናን ስብከት የሚያደርግ ትምህርት የሚያደርግ የለም፣ አታገኙም። እንዲያው ቅድስና የሚሉ ሰዎች እየተነቀፉ ነው። አንዳንዶቹ ስለ ቅድስና ሊናገሩ የሚፈልጉ ወንድም እህቶችን ለማሸማቀቅ የሚሞክሩበት ጊዜ ላይ ነው ያለ ነው። ለማሸማቀቅ አንተ ቅዱስ መሆን አትችልም፣ የቀደሰ እግዚአብሔር ነው እያሉ ቅዱስ መሆን አልችልም፣ ቅድስናዬን መጠበቅ ግን የኔ ድርሻ ነው። ራስን መቀደስ አልችልም፣ እግዚአብሔር ያነጻውን ማንነትን ከእርኩሰት መጠበቅ ግን የኔ ድርሻ ነው። እኔ ራሴን ከዓለም አልለየሁም። የመጀመሪያው ድነቴ ላይ እግዚአብሔር ነው የለየኝ። እግዚአብሔር እኔን በለየበት ቦታ አሁን በመጣሁበት ትክክለኛ ቦታ ራስን ጠብቄ መኖር ደግሞ የኔ ድርሻ ነው። ዛሬ ይሄን የሚያበረታቱ ትምህርቶች ከመድረኮች ሁሉ እየተገፉ ነው፣ እየራቁ ነው። ዝም ብላችሁ አምልኩ እየተባልን ነው። የትናንትናውም የዛሬውም የነገውም ኃጢአታችሁ ተደምስሷል፣ ስለ ኃጢአት ምንም ነገር አታስቡ እየተባልን ነው። መጽሐፍ ቅዱስ ግን ለቅድስና ጠርቷችኋል ይላል። በቅድስና ጉዳይ የሮሜን ሰዎች የሚመለከት ነገር ባይኖር፣ በቅድስና ጉዳይ የአዲስ ኪዳንን ሰዎች የሚመለከት ነገር ባይኖር፣ ተጀምሮ ያለቀው የተጠናቀቀው በቃ ምንም ነገር ያልቀረው ጉዳይ እንደሆነ እኛ እንደምናስበው ቢሆን ነገርየው የቆሮንቶስ ሰዎች ይሄ ማስጠንቀቂያ ባልተነገረ ነበረ። ምን ህብረት አለው? ምን መስማማት አለው? ምን ግንኙነት አለው? የእግዚአብሔር ቤተ መቅደስ ከበሊሆር ጋራ እያለ የሚናገረው መጠንቀቅ ስለሚገባቸው ህይወታቸውን የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ የሆነውን ሰውነታቸውን ከእርኩሰት መጠበቅ እንደሚገባቸው ስለሚታወቅ ነው። ራሳቸውን መጠበቅ ስላለባቸው ነው። እና የሮሜ ሰዎች ለነሱ የተባለው የሁላችን መልእክት ነው፣ የሁላችን ትምህርት ነው። እግዚአብሔር ለቅድስና ጠርቶናል። ምህረቱን ባልተገባ መንገድ ከመተርጎም ራሳችንን ቆጥበን ድነትን የተለጠጠ ከልክ ያለፈ ትርጉም ለድነት ከመስጠት ራሳችንን ቆጥበን በቅድስና እንድንኖር እንድንመላለስ እግዚአብሔር ይፈልጋል። ሌላው ወደ ቁጥር 8 ስንመጣ የሮሜ መልእክት ምዕራፍ 1 የሮም ሰዎች እምነት በዓለም ሁሉ ስለተሰማች እግዚአብሔርን ያመሰግናል። ማመናቸው፣ በጌታ መሆናቸው፣ ያንን እነ ጳውሎስ የሚሰብኩትን የሞኝነት ወንጌል መቀበላቸው፣ የሚሳቅበት ሰዎች አፋቸውን ይዘው የሚስቁበትን ያንን ወንጌል ያኔ እኮ እንደዚያ ነበረ። በሮም ሰዎች ዘንድ በሮማ ከተማ በሚኖሩ ሰዎች ዘንድ አንድ ሰው ሰዎችን አድናለሁ ብሎ ተሰቅሎ መሞት የሚያስቅ ነው፣ ሞኝነት ነው፣ የዋህነት ነው፣ ተላላነት ነው። ወደ አይሁድ ማህበረሰብ ደግሞ ስትመጡ ተሰቅሎ የሚሞት የተረገመ ነው። ሁለቱም ማህበረሰብ አሉ ሮም ውስጥ፣ አይሁድም አሉ፣ ሮማውያንም ሌሎች የዓለም ህዝቦችም አሉ። በእነዚህ ሁሉ መካከል ይሄን የተሰቀለ ኢየሱስ ክርስቶስ የተሰቀለው የተሰበከበትን ወንጌል ሰምተው ጌታን መቀበላቸው በጌታ መሆናቸው በዓለም ስለተወራ ሐዋርያው እጅግ በጣም ደስ ብሎት እግዚአብሔርን ያመሰግናል። ያ ሞኝነት ትርጉሙ ስለገባችሁ ሌሎች አፋቸውን ይዘው አጎንብሰው የሚስቁበት የሚያፍሩበት ያ ወንጌል ለእናንተ ግን ትርጉም ስለሰጠ ስለገባችሁ የዚህን ወንጌል ምስጢር እግዚአብሔር ለእናንተ ስለገለጠ ብሎ እግዚአብሔርን ያመሰግናል።
የተሰቀለው ጌታ ስትሉ ያ የተረገመው በሚባልበት ዘመን፣ ሰዎችን ለማዳን የተሰቀለው ጌታ ስትሉ ሮማውያን ደግሞ ያሞኙ በሚሉበት ዘመን፣ ያኔ እናንተ በሮም ያላችሁ ሰዎች እግዚአብሔር ወዶ ጠርቷችሁ የእግዚአብሔርን ጥሪ ተቀብላችሁ በጌታ መሆናችሁ በዓለም ሁሉ ስለተሰማ እግዚአብሔርን አመሰግናለሁ ይላል። ያመሰግናል ስለነሱ ጌታ፣ ስለ ቅድስናው ግን እያሳሰበ ከእምነት የሚነሳ መታዘዝ በእነሱ መካከል በቀጣይነት መታየት እንዳለበት ግን እያሳሰበ ቁጥር 5 ላይ ከእምነት የሚነሳ መታዘዝ እንዲገኝ ብሏልና ያ መረሳት እንደሌለበት እያሳሰበ በእነሱ ዘንድ ስለተገኘው በጌታ በኢየሱስ ክርስቶስ ስለሆነው እምነት እግዚአብሔርን ያመሰግናል። እነሱ እንደሌሎቹ ሞኝነት ነው፣ ሞኝ ነው፣ የተረገመ ነው ብሎ ስላልተሳደቡ፣ ስላላላገጡ፣ አምነው ስለተቀበሉ፣ ሕይወት ስለበራላቸው፣ ሕይወት ስለገባቸው እግዚአብሔርን ያመሰግናል። እግዚአብሔርን አመስግኖ ሰላምታውን አቅርቦላቸው ወደ ዋናው መልእክቱ ሊገባ እየተንደረደረ ነው ማለት ነው ሐዋርያው ጳውሎስ። ከቁጥር 9 እስከ 11 ደግሞ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁ ይላል። ለእናንተ ለሮም ሰዎች ለዳናችሁት የሰበክነውን ወንጌል ተቀብላችሁ ለጌታችን ለኢየሱስ ክርስቶስ እጃችሁን ለሰጣችሁት ለተንበረከካችሁት ለእናንተ እንድትጸኑ የሚያደርጋችሁን የጸጋ ስጦታ ላካፍላችሁ ላያችሁ ናፍቃለሁ ይላል። እንዲጸኑ መጽናት ስለሆነ ክርስትና ባመኑበት ጌታ መጽናት፣ በተቀበሉት ሕይወት መጽናት፣ ወደ ቀኝ ወደ ግራ አለማለት፣ አለማመቻመች፣ ወደ ኋላ አለማሰብ። የሆነ ነገር ቢመጣ፣ ፈተና ቢመጣ፣ መከራ ቢመጣ፣ ኑሮ ያነ ከነበሩበት እየከፋ ቢሄድ፣ የነበራቸውን ክብር ቢያጡ፣ የነበራቸው ምቾት ቢወሰድባቸው፣ ቢነጠቁ፣ ቢሰደዱ፣ ቢጠሉ፣ ቢገፉ መጽናት አለባቸው ማለት ነው። እንድትጸኑ በተቀበላችሁት በዚህ ሕይወት እንድትጸኑ መንፈሳዊ ስጦታ ላካፍላችሁ እንዳካፍላችሁ ላያችሁ እናፍቃለሁ ይላቸዋል። የሚያጸናቸውን መንፈሳዊ ስጦታ ሊያካፍላቸው ነው። እጅ ሊጭንባቸው ነው፣ ሊጸልይባቸው ነው። መንፈሳዊ ስጦታ ሊያካፍላቸው ነው። አንዳንዶቹ ሰባኪዎች፣ ሌሎቹ ዘማሪዎች፣ ሌሎቹ በተለያየ ጸጋ በተለያየ አገልግሎት በእግዚአብሔር ፊት የሚቆሙ እንዲሆኑ ሊረዳቸው ነው፣ ሊያግዛቸው ነው፣ ሊያበረታቸው ነው። ላያችሁ እናፍቃለሁ ይላል። እንዲጸኑ ነው። የሰከነ የተረጋጋ የጸና ሕይወት እንዲኖራቸው ነው። በመከራ የሚታገስ ሕይወት እንዲኖራቸው ነው። የየዕለቱን ከዲያብሎስ የሚወረወርባቸውን ቀስት እየመከቱ እንዲጸኑ ሊያበረታታቸው ነው። እንዲጸኑ የሚያደርጋቸውን ጸጋ ሊያካፍላቸው ነው። አገልግሎት ሊሰጣቸው ነው። በሐዋርያዊ አገልግሎቱ በሐዋርያዊ ጥሪው ይሄንን የማድረግ ስልጣን ስለነበረው አያችሁ፣ አገልጋዩ ህዝቡን ለምን ማየት እንደሚፈልግ፣ ለህዝቡ ምን እንደሚያስብ፣ ለህዝቡ ምን እንደሚመኝ ተመልከቱ። ለህዝቡ የሚያስፈልገውን ነገር እንዴት እንደሚለይ ተመልከቱ። መጀመሪያ ምን አለ? ከእምነት የሚነሳ መታዘዝ እንዲገኝ።
ቀጥሎ ምን አለ? ለቅድስና ተጠርታችኋል፣ ለኢየሱስ ክርስቶስ እንድትሆኑ ተጠርታችኋል። አሁን ምን እያለ ነው? እንድትጸኑ መንፈሳዊ ስጦታ ላካፍላችሁ እንዲጸኑ የሐዋርያዊ አገልግሎት መሰረቱ እስከለተኑ አጥንቱ ያለው እዚህ ነው። እንዲጸኑ፣ እንዲቆሙ፣ እሳት ውስጥ ቢጣሉ፣ በአንበሳ ጉድጓድ ውስጥ ቢወረወሩ፣ ቢራቡ፣ ከሀገር ቢሰደዱ፣ መኖሪያቸው ጫካ ውስጥ ቢሆን እንዲጸኑ፣ ወደኋላ እንዳያስቡ የሚያደርጋቸውን የጸጋ አገልግሎት ሊያካፍላቸው እነሱን ለማየት ይናፍቃል። ዘንድሮ ሐዋርያ ነኝ የሚል የሚፈልገን ምልክት ሊያሳየን ነው። ድንቅና ተአምራት ሊያደርግልን ነው። ዘንድሮ ሐዋርያ ነኝ ያለ ሁሉ የሚፈልገን የጫማችንን ቁጥር የስልክ ቁጥራችንን ሊነግረን እንደ መናፍስት ጠሪ ከዛሬ 35 ዓመት የቀበርነውን የአያታችንን ስም ሊነግረን ነው። ወንጌል ሰብኮ ሊያጸናን አይደለም። የእግዚአብሔርን ቃል አካፍሎ ሊያቆመን አይደለም። ዘንድሮ ሐዋርያ ነኝ የሚል ሁሉ የሚጠራን መከራችንን ጠርጎ ገደል ለመክተት እኛን እዚሁ ምድር ላይ የመንግስተ ሰማይ ኑሮ ሊያስጀምረን ከዛሬ በኋላ አይናችን ላይ አንዲት ጠብታ እንባ እንዳትገኝ ፊታችን ላይ ትንሽዬ የሐዘን ምልክት እንዳይገኝ ሊያደርገን ነው። ሐዋርያው ጳውሎስ ግን ሰዎቹ ያሉት በዓለም ላይ በምድር ላይ እንደሆነ ስለሚያውቅ ከጌታ ቀን በፊት ከጌታ ጊዜ በፊት የትም መሄድ እንደማይቻል ስለሚያውቅ አሁን እኛን የሚያሞኙ የሚያታልሉ ሰዎች የሚያደርጉትን ለማድረግ ሳይሆን በዚያ ሁሉ መከራ ውስጥ የሚያጸናቸውን ጸጋ ሊያካፍላቸው ነው። እያነቡ እንዲጸኑ፣ እየተሰደዱ እንዲጸኑ፣ መከራን እየተቀበሉ እንዲጸኑ፣ መስቀላቸውን ተሸክመው ጌታቸውን በመከተል እንዲጸኑ፣ በዚህ ምድር ላይ የሚደርስባቸውን በእምነታቸው ምክንያት የሚመጣባቸውን ነገር ሁሉ በመቋቋም እንዲጸኑ ሊያገለግላቸው ነው እንጂ የሚናፍቀው አሁን የሚደረጉ ድራማዎችን፣ ትርኢቶችን ለማሳየት አይደለም። ሐዋርያዊ አገልግሎት ሰዎችን ማጽናት ነው፣ በጌታ ማጽናት ነው፣ በአዲስ ኪዳን ክርስትና ማጽናት ነው። በመከራ እንዲጸኑ እንዲታገሱ ጌታችን ይመጣል እያሉ ነገን ተስፋ ያደረጉ ወደፊት እንዲሄዱ ዕብራውያን ላይ እንደተጻፈው ጌታቸውን ኢየሱስ ክርስቶስን ተመልክተው በፊት ለፊታቸው ያለውን ሩጫ በትዕግስት እንዲሮጡ ለማጽናት ለመምከር በጸሎቱ በአገልግሎቱ ለመደገፍ ነው ሐዋርያው ሰዎቹን የሚፈልጋቸው። ክብር ለጌታ ይሁን። ለዚህ ነበር የሚፈልጋቸው እንዲጸኑ። ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ይላል። ቁጥር 13 ላይ ደግሞ ፍሬ ይላል። በሌሎቹ እንደሆነው በእናንተ ፍሬ አገኝ ዘንድ ይላል። ሌሎቹ ያገለገላቸው ቤተክርስቲያኖች የደከመባቸው፣ የሰበካቸው፣ ያስተማራቸው፣ የመከራቸው፣ የጸለየላቸው ሌሎቹ ቤተክርስቲያኖች ፍሬ ሰጥተዋል፣ ፍሬ አግኝቶባቸዋል። የወንጌል ፍሬ የተገለገሉበት ነገር ጠቅሟቸዋል ማለት ነው። የተገለገሉበት ነገር በህይወታቸው ላይ ለውጥ እያመጣ ነው ማለት ነው። ልክ እንደነሱ በሌሎቹ እንደሆነ በእናንተም ደግሞ ፍሬ እንዳገኝ። የታለ የክርስትናችሁ ፍሬ? የታለ የህይወታችሁ ፍሬ? የታለ የድነታችሁ ፍሬ? የታለ የደቀ መዝሙርነት ህይወታችሁ ፍሬ? የት አለ? በጸጋ የመዳናችሁ ፍሬ የት አለ? ያንን ፍሬ እንዳገኝ ፍሬ
የአዲስ ኪዳን ህይወት ወገኖቼ የፍሬ ህይወት ነው። የአዲስ ኪዳን ህይወት የፍሬ ህይወት ነው። ጌታችን ኢየሱስ ክርስቶስ በወንጌላት ውስጥ በብዙ ቦታ ፍሬ ስለሚባለው ነገር ደጋግሞ በተለያዩ ምሳሌዎች ሊገቧቸው በሚችሉ ምሳሌዎች በእነሱ መካከል ባሉ ነገሮች ምሳሌዎች እያደረገ አስተምሯል፣ አስጠንቅቋል። እኛ ዘምረን እግዚአብሔርን እናመሰግን ይሆናል። እኛ በጸሎት ተሰባስበን ጌታችን ሆይ ተመስገን ለዘላለም ተባረክ ብለን እናመሰግን ይሆናል። በውጭ ያሉት ግን እግዚአብሔርን የሚያመሰግኑት ድምፃችንን ሰምተው ሳይሆን ፍሬያችንን አይተው ነው። በውጭ ባሉት ዘንድ ግን እግዚአብሔር ምስጋናን የሚያገኘው እኛ ቤተክርስቲያን ውስጥ ጸሎት ቤታችን ውስጥ ተሰባስበን በመናደርገው ነገር አይደለም። እግዚአብሔር በውጭ ባሉት ዘንድ ምስጋናን የሚያገኘው በእኛ ህይወት በሚገለጥ ፍሬ ነው። የዮሐንስ ወንጌል ምዕራፍ 15ን ተመልከቱ። ፍሬ ብታፈሩ ይላል። ደቀ መዛሙርቴን ብትሆኑ ይላል። ብዙ ፍሬ ብታፈሩ ደቀ መዛሙርቴን ብትሆኑ አባቴ በዚህ ይከበራል። የማቴዎስ ወንጌል ላይ ደግሞ ሌላ አለ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናቸው በሰው ፊት ይብራ። ብርሃናችሁ በሰው ፊት ይብራ። ህይወታችሁ ይታይ ማለት ነው። ፍሬ ይኑራችሁ ማለት ነው። እኔ በዓለም እንደነበርኩት አይነት ሰውዬ በቤተ ክርስቲያንም ውስጥ እንደዚያው ከሆንኩ በህይወቴ ላይ ጌታን ከመቀበለ ወዲህ ምንም የታየ ለውጥ ባይኖር እንደዚያ ጊዜው ተሳዳቢ፣ እንደዚያው ጊዜ ተራጋጭ፣ እንደዚያው ጊዜ የማልታመን እንደዚያው ጊዜ ከሆንኩ የኔ ፍሬ ምንድነው? በውጭ ያሉት እግዚአብሔርን ሊያመሰግኑበት የሚችሉት ነገር ምንድነው? በእኔ ዘንድ የተገኘ የለም እኮ። ለዚህ ነው ፍሬ እንዳገኝ የሚለው። ፍሬ ያስፈልገዋል። አሁን የምስራች የሆነው አስደሳች የሆነው ጌታን መቀበላችሁ እምነታችሁ በዓለም ሁሉ ዘንድ መወራቱ አስደሳች እንደሆነ ደግሞ የሮም ሰዎች እኮ ፍሬ እያፈሩ ነው። ፍሬያቸው ብዙ ነው እኮ። አኗኗራቸው እኮ እንደ እግዚአብሔር ቃል ነው። ኢየሱስ ክርስቶስን መስለው የሚመላለሱ ናቸው እንዲባል ይፈለጋል። ስለዚህ በሌሎች ዘንድ እንደሆነው በእናንተም ዘንድ ደግሞ ፍሬ አገኝ ዘንድ ላያችሁ እናፍቃለሁ ይላል። ፍሬ ይፈለጋል ማለት ነው። ፍሬ ይፈለጋል። ፍሬ ጌታን ከተቀበልን በኋላ ፍሬ ይፈለጋል። ልናፈራ ይገባል ማለት ነው። ልናፈራ ይገባል። በህይወታችን ላይ እግዚአብሔርን ደስ የሚያሰኙ የጌታችንን ልብ የሚያሳርፉ ብዙ ነገሮች መጀመር አለባቸው። ትሁታን መሆን አለብን። የዋሆች መሆን አለብን። ታጋሾች መሆን አለብን። ለጋሾች መሆን አለብን። ርህሩሆች መሆን አለብን። የፍቅር ሰዎች መሆን አለብን። እውነተኞች መሆን አለብን። ተለይተን መኖራችን፣ በቅድስና መቆማችን፣ በጽድቅ መመላለሳችን በማያሻማ ሁኔታ ለሌሎች መታየት አለበት። እኛ ነግረን ሳይሆን ኖረን መታየት አለበት። ፍሬ አገኝ ዘንድ ይላል። በሌሎች ዘንድ እንደሆነው ፍሬ አገኝ ዘንድ። ጌታ ለዘላለም የተመሰገነ ይሁን። ፍሬ አገኝ ዘንድ እና ሐዋርያው ጳውሎስ በጣም ጎላ ያሉ ትልልቅ ነገሮችን እስካሁን ባየነው ክፍል ውስጥ በደንብ አድርጎ አስቀምጧል። ትልልቅ ነገሮችን አስቀምጧል።
እጅግ በጣም አስፈላጊ የሆኑ ወሳኝ የሆኑ ነገሮችን አስቀምጧል። መጽናት ያስፈልጋል። በቅድስና መኖር ያስፈልጋል። በጽድቅ መመላለስ ያስፈልጋል። ከእምነት የሚነሳ መታዘዝ ያስፈልጋል። የሮሜ ሰዎች እኮ ጌታን ተቀብለዋል ብሎ መወራቱ ጥሩ ነው እንጂ በቂ አይደለም። እነዚህንና እነዚህን የመሳሰሉ እግዚአብሔር ከነሱ ህይወት የሚፈልጋቸው ብዙ ነገሮች አሉ። ጌታ በነገር ሁሉ ይባርካችሁ። ቀጣዩን ክፍል ደግሞ በሚቀጥለው ቪዲዮ ይዤ ቀርባለሁ። እዚህ ቪዲዮ ስር ኮሜንቶችን፣ አስተያየቶችን፣ ሐሳቦችን አጋሩ። ጌታ አብዝቶ ይባርካችሁ።